ዛሬ የምገኘው በሻሸመኔ አቡነ ተክለ ሃይማኖት ቤተክርስቲያን ግቢ ውስጥ ነው። አንድ ለየት ያለ ስራ ይዤላችሁ መጥቻለሁ። ዛሬ ከማን ጋር ነኝ? ከዘማሪ በእምነት ጋር። እንግዲህ ዘማሪ በእምነትን ሁላችሁም ታውቁታላችሁ። እሱ ዘማሪ ነው፣ እኔ ደግሞ ሳሊ ነኝ። አብረን ስንል ምን ይፈጠር ይሆን? እሱን አብረን እናያለን። እንግዲህ የስዕል ሽራይን አዘጋጅቼ ጨርሻለሁ። እሱ መዝሙር ይዘምርልናል፣ እኔ ደግሞ የመዝሙሩን ሀሳብ እስልለታለሁ። በሰውነቴ በትእዛዝ ደስ ይለኛል፣ በስጋዬም በኩል ኃጢአትም ይስበኛል። ምንኛ ጎስቋላ ደካማ ነው ሰውነቴ፣ ማን ይታደገዋል ያድነዋል ሕይወቴ። በውሰውነቴ በትእዛዝ ደስ ይለኛል፣ በስጋዬም በኩል ኃጢአትም ይስበኛል። ምንኛ ጎስቋላ ደካማ ነው ሰውነቴ፣ ማን ይታደገዋል ያድነዋል ሕይወቴ። መልካሙን ለማድረግ አስብና እነሳለሁ፣ ክፉን በሚያሰራ በሌላ እጅ ያዛለሁ። በውሰውነቴ ለትእዛዝ ተገዝቼ በስጋ ደክማለሁ፣ ቃልህንም ረስቼ። በውሰውነቴ ለትእዛዝ ደስ ይለኛል፣ በስጋዬም በኩል ኃጢአትም ይስበኛል። ምንኛ ጎስቋላ ደካማ ነው ሰውነቴ፣ ማን ይታደገዋል ያድነዋል ሕይወቴ። ያነበብኩትና የሰማሁት ቅዱስ ቃል፣ የቀመስኩትና ያጣጣምኩት ፍቅር፣ በዚህ መኖር ለኔ መልካም ነው ያሰኘኛል። ብዙም ሳልቆይ ደግሞ ቃልህንም ያስክደኛል። በውሰውነቴ ለትእዛዝ ደስ ይለኛል፣ በስጋዬም በኩል ኃጢአትም ይስበኛል። ምንኛ ጎስቋላ ደካማ ነው ሰውነቴ፣ ማን ይታደገዋል ያድነዋል ሕይወቴ። ፍቅርህን አስቤ ሁሉን ንቄ ሁሉን ትቼ በውሃ ላይ ልሄድ ለመራመድ ተነስቼ፣ አንተ ጋር ሳልደርስ በፍጥነትም እሰጥማለሁ። መጥፋቴ ነው ጌታ አንተ አድነኝ እልሃለሁ። በውሰውነቴ በትእዛዝ ደስ ይለኛል፣ በስጋዬም በኩል ኃጢአትም ይስበኛል። ምንኛ ጎስቋላ ደካማ ነው ሰውነቴ፣ ማን
ታደገዋል ያድነዋል ሕይወቴ አምላኮይ እባክህ ፍጻሜን አሳምረ የሚያድነኝ ቸርነትህና ምሕረት ነው። ስለማምላክ ብለህ ድል መንሳትን አድለኝ ለምኞቴና ለፍቃዴ ማትስጠኝ በሰውነቴ በትእዛዝ ደስ ይለኛል በስጋዬም በቁም ኃጢአትም ይስበኛል። ምንኛ ጎስቋላ ደካማ ነው ሰውነቴ ማን ታደገዋል ያድነዋል ሕይወቴ በሰውነቴ በትእዛዝ ደስ ይለኛል በስጋዬም በኩል ኃጢአትም ይስበኛል። ምንኛ ጎስቋላ ደካማ ነው ሰውነቴ ማን ታደገዋል ያድነዋል ሕይወቴ በሰውነቴ በትእዛዝ ደስ ይለኛል በስጋዬም በኩል ኃጢአትም ይስበኛል። ምንኛ ጎስቋላ ደካማ ነው ሰውነቴ ማን ታደገዋል ያድነዋል ሕይወቴ ኦሬዲ ስዕሌን ሰርቼ ጨርሻለሁ፣ ግን ዝናብ መጣብን። ስለዚህ እዛ ጋር ሄደን እንጨርሰዋለን። በምን ተነስተንስ ትልቅ ችግር ተፈጥሮ ስልክ እዛ ጋር ሮጥ አይፎን ጉድ ሆነ። ስዕሌን ጨርሻለሁ። አሁን ለበእምነት የምናሳይ ይሆናል። ከወደደው ወይ ደግሞ ሀሳቡን በደንብ ከገለጽኩለት ከሳልኩለት ምን እንደሚል እስቲ አብረን እንሰማዋለን። ሽባምዬ እንግዲህ እንደዚህ አድርጌ ጨርሻለሁ። ምን እንደታየህና ሀሳብን ተገለጽኩልህ በደንብ ይኸውና፣ አስተያየትን ደግሞ ሰጠናል። ወደ እግዚአብሔር ቤት ሄደ የሆነ በቃ እንዳለ ስለዚህ ሀሳብን በደንብ ገልጬልሃለሁ። በጣም እናቶቻባ ማነው ሰላምታ አይገባኝም። እሺ እንግዲህ ወደ ተመልካቾቻችን እሱ የራሱን አስተያየት ሰጥቶኛል። በጣም ስዕሉን እንደወደደው ነግሮኛል። እናንተ ደግሞ ስዕሉን አይታችሁ ምን አይነት ስሜት እንደተሰማችሁና መዝሙሩን በሚገባ ገልጬዋለሁ የሚለውን ኮመንት ላይ ታስቀምጡልኛላችሁ። በዋናነት ስዕሉ የሚያሳየው አንድ ቤተክርስቲያን አለ። ቤተክርስቲያን ወይም የእግዚአብሔር ቤት አለ። ወደ እግዚአብሔር ቤት በጣም መጠጋት መቅረብ የሚፈልግ ሰው የሆኑ ዓለማዊ ጉዳዮች ሊሆኑ ይችላሉ፣ የተለያዩ ነገሮች ወደዛ እንዳይቀርብ ወደኋላ የሚጎትቱት በሰንሰለት የታሰረ አይነት ሰው አድርገው ይታሉት። መሀል ላይ ያለው በመልካሙና በመጥፎ ቦታ መሀል ላይ ያለው ግን አቅጣጫውን ካያችሁት ወደ ስዕሉ ወደ ቤተክርስቲያኑ በደንብ መጠጋት ይፈልጋል። ያንን ነገር ግን እንዳይጠጋ የያዘው የሆነ ነገር አለና ይመስለኛል መዝሙሩ ላይ ያለው ሀሳብ ይሄ ነው። እንግዲህ ስዕልን በመዝሙር ይሄንን ይመስላል። ሀሳቤ በደንብ ከገለጸላችሁ ኮመንት መስጫው ላይ ኮመንት አድርጉልኝ። አመሰግናለሁ።
አጠር ያለች መዝሙር ምን የሚለው ዘመን ደስ ያለ ምስጋና ይድረስ ሁልጊዜ ጠዋት ማታ ሃሌሉያ የሰራዊት ጌታ ሃሌሉያ የሰራዊት ጌታ ጎበዝ ልጅ